ሰላም ውድ የቻናላችን ተከታታዮች ቦሌ ኤድና ሞል ላይ ነኝ የምታዩት ማለት ነው። ቦሌ ኤድና ሞል ፊት ለፊት የምታዩት ህንጻ ቦሌ ኤድና ሞል ነው። በቦሌ ኤድና ሞል ደግሞ ወደ 22 መስመር ይሄን ታገኛላችሁ ማለት ነው። አለምነሽ ፕላዛ ይኖራል። አለምነሽ ፕላዛ ቀጥለን ደግሞ ዲማ ሆፕስ እያስገነባ ያለው ቅንጡ እና ሌግሪ አፓርትመንት አለ። ከግራውንድ እስከ ስድስተኛ የንግድ ሱቆች ናቸው የሚሆኑት። የንግድ ሱቆቹ ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ነው እየሸጥን ያለ ነው አሁን ላይ። ታዲያ ፊት ለፊቱ ደግሞ ምን እንዳለ ላሳያችሁ። ቦሌ ሃይስኩሉ አሁን ላይ ወደ 50 ሜትር ገባ ተደርጎ ለግሪን ኤሪያ እና እንደዚህ አምሮበት ለሪክሬሽን ኤሪያ ተዘጋጅቷል ማለት ነው። መናፈሻ ተዘጋጅቷል ማለት ነው። እንግዲህ ቦሌ ሙሉ በሙሉ ነው ይዘቱን የቀየረው። እንደምታዩት የአስፋልት መንገድን በፊት ላይ በጣም አስቸጋሪ መንገድ ነበር። ከ22 ወደ ጎላጎል ለመሄድ ማለት ከቦሌ ኤድና ሞል ወደ 22 ጎላጎል ለመሄድ በጣም አስቸጋሪው መንገድ ነበር። አሁን ላይ ሙሉ በሙሉ ተጠናቆ ስራ ጀምሯል ማለት ነው። እኛም ደግሞ የዲማ ሆፕ ሊስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች አሁን ላይ የግንባታ ደረጃቸው በዚህ ደረጃ ደርሷል ማለት ነው። የንግድ ሱቆችን ከካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥለን እየሸጥን ነው የምንገኘው። የንግድ ሱቆቹ የተናጠል ዲጂታል ካርታ ተዘጋጅቶላቸው አሁን ላይ ደግሞ በ30% እና በ25% ቅድመ ክፍያ ነው እየሸጥን የምንገኘው። ታዲያ እናንተም ስለ እነዚህ የንግድ ሱቆች መረጃ ስትፈልጉ ታች በማስቀምጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ሼር ማድረጋችሁ ይሆናል ማለት ነው። እኔ ካሳሁን ባላለው የዲማ ሆፕ ሊስቴት የሽያጭ አማካሪ ነኝ። ታዲያ መኖሪያ ቤትም ስትፈልጉ ደግሞ ከባለ 2 መኝታ እስከ ባለ 4 መኝታ ድረስ የተናጠል ዲጂታል ካርታ አዘጋጅተን በ50% ቅድመ ክፍያ መኖሪያ ቤት አፓርትመንቶችን እየሸጥን እንገኛለን። የንግድ ሱቅ ወይም መኖሪያ ቤት አፓርትመንት እዚህ አካባቢ ቢኖራችሁ ኢንቨስትመንት ሬቱ በጣም ከፍተኛ ነው። ቦሌ ኤድና ሞል እንደምታውቁት ብዙ ኢንተርናሽናል ኤሪያዎች እና ብዙ ኢንተርናሽናል ኦርጋናይዜሽኖች የሚበዙበት ቦታ ነው ቦሌ ኤድና ሞል። አሁን ደግሞ ከ5 ወር በኋላ አዲስ አበባ ስቴዲየም ኦፕን በሚደረግበት ሰዓት ከዚህም የበለጠ የንግድ እንቅስቃሴና ምቹ መኖሪያ ሰፈር ይሆናል ማለት ነው። ኢንቨስትመንት ሬቱም ልክ አፓርትመንት ለገስት ሃውስ ገዝታችሁ ብታከራዩት ልክ ብዙ ሆቴሎች አሉ እዚያ አካባቢ እነ ትሪንቲ እነ ደሴ እነ ሳራ ማራ ሆቴል እነ ፍሬንድሺፕ እነ ቤስት ዌስተርን ዩኒየን እነዚህ ሁሉ ሆቴሎች ናቸው። እናንተ አፓርትመንት ብትገዙና በእነሱ ፍርኒሽድ ብታደርጉት እነሱ በሚያከራዩት ወይ ደግሞ በሆቴል ስታንዳርድ ይከራይላቸዋል ማለት ነው። እንግዲህ ስለ እነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች ሙሉ መረጃ ስትፈልጉ እኔ ካሳሁን እባላለሁ። ከታች በማስቀምጥላችሁ ዋትስአፕ ላይ ኮንታክት አድርጉኝ። ዛሬ ስለ ዲማ ሆፕ ሊስቴት በቦሌ ኤድና ሞል እያስገነባ ያለው አፓርትመንት ሙሉ መረጃ ሰጠኋችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።